የሚሞሪው ማስታወሻ ክፍል 35 አክስቴ ከህመሟ ትንሽ ስትበረታ ሰውነቷን እንድትታጠብ ተደረገና እኚሁ ጎረቤቶቻችን ገላዋን አጥበውና ንጹህ ልብስ አልብሰው እንድትበረታታ ደህና ነኝ የሚል ስሜት እንድትገነባ መክረው እውነትም በቃ ነቃ አድርገዋት ተሽሏት ከረመች። በወደ ሀገርሽ መሄድ አለብኝ ካልሽ እንሂድ በሚል እናቴና እህቷ ለመሄድ አንዳንድ ነገሮችን ማስተካከል ያዝን። የግዴታ አዲስ አበባ መርካቶ ድረስ ሊያደርሳት የሚችል መኪና ያስፈልገናል። አለበለዚያ ደግሞ ቀድመው ሄደው መርካቶ ማደር አለባቸው። ይሄን ሁለተኛው አማራጭ በቂ ገንዘብ ስለሌለንና አክስታችን መቆም ስለማትችል ውድቅ ሆነ። ጓደኛዬ በተገኘው አጋጣሚ መኪና መጣለው ብሎ ከእናቴ ጋር ዝምድናውን አጠናከረ። በማግስቱም በሌሊት ሰማይና ምድር ሳይላቀቁ መጥተው እቃቸውን ጭነው ወደ መርካቶ ሊያደርሳቸው ሄዱ። እሷም ጥቂት ቀናት ስለምቆይ ሶስታችሁ አንድ ላይ ቤቱን ጠብቁ ብላ አደራ ሰጠችው። ሐሳቡን ብቃወምም ፊቱ ምንም መናገር አልፈለኩም። እንደዚህ አይነት በቤተሰብ ቤት ማሳደር የሚባል ነገር አልጣመኝምና እናቴ ተጨንቃ ስለነበረ ነው እንጂ አንተ ማደር የለብህም፣ ለኔም ማደርህ አይደለም፣ ነገ ከነገ ወዲያ የማይረባ ነገር እንዳንሰማ ፈርቼ ነው አልኩ እየተንተባተብኩ። ማዘር ከፈቀዱልኝ ምን ችግር አለው? በዛ ላይ ቤቱን የሚጠብቅ ስለሌለ ከተመቸኝ እመጣለሁ ሲል እፎይ ከተመቸኝ ያሉ ስለማይመቸው ነው ብዬ ተጽናናሁ። ባለመምጣቱ ተደሰትኩ። እግዜር ይስጠውና አልመጣም። እነሱም ክፍለ ሀገር ደርሰው የታናሽ እህታቸውን ሞት ሰምታ ቀድሞውንም መቆም ያቃታት በሽተኛ ከሀዘን ብዛት አቅሟ ሁሉ ጠፍቶ ያልጋ ቁራኛ ሆና ቀረች። እናታችንም ተመልሳ በመጣች በወራት ጊዜ ብዙም ለመቆየት ያልተፈቀደላት ታማሚ ቃኗ ይቆረጥና በዛው አመት ታርፋለች። ሌላ ሀዘን ሆኖ ከባድ ሆነ። በዚህ ጊዜ ግን ቤት ደር የተባለው ጓደኛዬ መከላከል በማልችልበት ሁኔታ ቤቱን እኔንና አቡሽን አስረክበው ወደ ክፍለ ሀገር ነጎደች። እንዲሁ ሰውነቴ እንደተሳቀቀና እንደተሸማቀቀ 3 ቀናት ያህል ቤታችንን የጠበቀልን ምንም ሳይለን ከወትሮ የተለየ ነገር ሳይፈጠር በክብር ግዴታውን ቤቱን መጠበቅ ብቻ እንደሆነ በማሰብ ይመስላል። ሌሎቹን ቀናቶች ደግሞ የሰፈራችን ሰው የሆኑት እማማ ትልቋ አብረውን እንዲጠብቁ ነግሮን ተጓዘ። እማማ ትልቋ ደግሞ ገና ሳይነጋ 10 ሰዓት ላይ ትነሳና ተነስተሽ ሸኝኝ በማለት ብቻዬን አቡሽ በተኛበት ቤቱን በላዩ ላይ ቆልፌ ልሸኛት ፊትና ኋላ 10 ገልመጥ እያልኩኝ እጇን ይዤ ሸኝቻት ቤቷን ከፍታ ስትገባ ተመልሼ እንደ ንፋስ በርሬ ትር የምትለው ልቤን አቅፌ ቤት ገብቼ እተኛለሁ። አሁን በአግባቡ ሲነጋ አቡሽም እኔም እንነሳለን። እናቴ ወደ ቤቷ ተመልሳ ፍራሽ ተነጥፎ ሀዘንተኛ ሆና የሰፈሩ ሰው ያለውን ገንዘብ አዋጥቶ ቆሎና ማስተዛዘኛ የሚሆን በማሰባሰብ ሊያስተዛዝኗት ጥረት አደረጉ። በዚህ መልኩ ለረጅም ቀናት ከትምህርቴ ጋር አንዴ ስገባ አንዴ ስቀር መስመሬን እየሳትኩኝ እንደሆነ ስለተሰማኝ እሷ ቤት በገባችበት ቀን ማግስት ሰዓቴን ጠብቄ ልሄድ ስነሳ ለጎረቤቶቻችን እዩ ብቻ ጉዲው እኔ ሀዘን ተቀምጬ ልትሄድ ነው ስትላቸው ጎረቤቶቻችን ቀበል አድርገው አንደኛዋ ትሂድ እዚህ ቁጭ ብላ ምን ትሰራለች? ለምን ታስጨንቂያታለሽ? እኛ አለን አይደል እንዴ? ሂጂ ልጄ ሂጂ ዝም በያት። ይህን ከማለቷ ያ የእናቴ አመል ነገሮችና ችግሮቿን ከተወጣሁላት በኋላ መመለሱ እንደሆነ ስላመንኩኝ በልቤ በትዝብት ስቄ ጊዜውን ግቢውን ለቅቄ ወጣሁ። በሌላኛው ቀን የተለመደው የሰጋር ጥላቻ ፈረሷ ደንብሮ ነው መሰለኝ ደርሳ ካልገደልኩሽ አይንሽም ማየት አስጠልቶኛል ጥፊልኝ
በሚል ስሜት ከሀ እስከ ፐ የምታውቃቸውን ስድቦች ከዱላ ጋር አዋህዳ ባልበላ አንጀቴ ደሜ እስኪፈስ ደበደበችኝ። ምክንያቱ አልገባኝም። ምን አጠፋሁ አልኩኝ አንዴ። የሚገርመኝ ስትደበድበኝ እንኳን ለመከላከል አለመሞከሬ ነው። ወይኔ ዛሬ ላይ ቢሆን እላለሁ አንዳንዴ። ቢያንስ ግጥም አድርጌ ይዤ ምንድነው ችግርሽ? ምንድነው ያጠፋሁት? እንደ ሰው እታረማለሁ። ሰው ነኝ፣ አይምሮ አለኝ። ያጠፋሁትና ያለማሁትን እለያለሁ። እባክሽ ንገሪኝ ባልኳት፣ ዝም ብዬ ባልተደበደብኩ እላለሁ። የበታችነቴን ነበር ሁል ጊዜ የምታጸድቅልኝ። የበታች እንደሆንኩ እንዳስብ፣ ሰው የማይፈልገኝ ፈጣሪ የማይወደኝ እንደሆንኩ እንዳስብ ነው ሁል ጊዜ የምትረግጠኝ። ይህን ለምን እንደምትወድ ይህን ለምን እንደመረጠች አላውቅም። በጣም ግን ልቤ ያዝናል። በጣም አዝናለሁ። ነጋ ጠባ የፍርድ ቤት ወረቀቶቿን እንዳነብ ፍላጎቱ ስለነበራት ተወተውተኛለች። ምንም አይነት የማንበብ ስሜት ሊያድርብኝ ስላልቻለ ስትናገር ድምጿን እንጂ ቃሏን አልሰማም። የዛን ቀን ግን የነገሮች ሁሉ መለዋወጫ የሚሆን ያህል ዱሏን ወደ መግደል ያደላ እስኪመስል የከፋ ነበር። አቡሽ ሁኔታውን የሚከታተለው ሁለት እጆቹን አፉ ላይ አነባብሮና አይኖቹን አፍጦ ነው። ብቻ በተቀመጥኩበት የስድብ ናዳ ሲወርድብኝ ቡና ማፊያ መቀመጫው ላይ እንዳለው አንገቴን በጉልበቶቼ መሃል ደብቄ አንጀቴ ርር እያለ ያለ ኃጢአት ተሰጥቶኝ እንዲህ የምንገላታበት ምክንያት ሳላውቀው በጥላቻ መኖሬ አስከፍቶኝ እንባዬ ብቻ ወደ መሬት ዱብ ዱብ ይላል እንጂ ቃል አልወጣኝም። አለመናገሬ ጭራሽ ያናደዳት እናቴ መልሽልኝ እንጂ ምን ይዘጋሻል በማለት ደጋግማ በጮት አስፈራራችኝ። ቀና ብዬ አይቻት ዝም አልኩኝ። ምን አጠፋው? አረ ጠብ ልትገጥምኝ ነው? አይ አረ ዱላው ጨመረ። ስለዚህ ዝምታው ይሻለኛል። በጸጥታ ማዳመጥ ብቻ ሆነ። ዝም አልኩኝ። ዝምታዬን ከፍርሃት ቆጥራ ነው ሳላያት ልክ ጌሾ ሲወቀጥ ዘነዘና በሁለት እጅ አጥብቆ እንደሚያዘው እጆቿን ጣቶች አመሳቅላ በግልጽ በሚታየውና ከሚገኘው ማጅራቴ ላይ ባል ኃይሏ ስታቦነኝ ባፍና ባፍንጫዬ ከየት መጣ ያላልኩት ትኩስ ደም ፏ ብሎ ያለማቋረጥ መውረድ ያዘ። የለበስኳቸው ልብሶች በአንድ ጊዜ በደም ታጠቡ። ከተቀመጥኩበት መነሳቴንና ወደ ውጭ በር መሮጤን ጥቂት አስታውሳለሁ። ከዛ በኋላ የሆነውን የማውቀው ወታደር ቤት የሄደው ታላቅ ወንድማችን አልጋ ላይ በጀርባዬ አንጋለውኝ ብርድ ልብሱና ልብሴ አልቆም ባለው ደሜ ተጨማልቆ አቡሽ ሲያለቅስና አጠገቤ ብርክክ ብሎ ጨርቅ ውሃ እየነከረ ባፍና ባፍንጫ እንደ ጎርፍ የሚፈሰውን ደም ለማቆም እሱም ተጨመላልቆ ሳየው እየነቃሁና አለመሞቴን ሳውቅ ነው መሰለኝ ለምን ዳንኩኝ? እናቴ እንደምትፈልገው መሞት ነበረብኝ በሚል ስሜት ይመስላል ስቅስቅ ብዬ አነባው። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ። ካለመኖር ምንም። ክፍል 36 ይቀጥላል።